ሁሌ ሲቸገር ኪያ ያጬ ባለቤት ጋር ሄጄ ነው እሷን እነግራታለሁ። ኪያ እንደዚህ ነው ካልኳት ብዙ ነገር ታደርግልኛለች። 10 አመት ማለት በጣም ከባድ ነው። ለ10 አመት አልተለየችኝም እሷ። የእሷ እናትም እንደዛው ናት። እናት ነች እሷ። ግን ዛሬ ደግሞ ሰውን እስከ መቼ የሚለውን ነው። አንዳንዴ አሁን እናንተ ጋር አሁን ሲመጣ አሁን እኔ ምግብ እንኳን ከበላው ትናንት ጠዋት ነው የበላሁት። ማታ ተነስቼ ነው ምጥምጣ የቀምኩት ማለት ነው። አፌ እንዳይሸታኝ ማስቲካ ገዝቼ ነው እናንተ እንዳይሸታችሁ ብዬ በልቼ መጣሁት አሁን። ምክንያቱም ልጄም እዛ እንዲጎዳብኝ ስለማልፈልግ ነው። በእርግጥ እኔ ብዙ መስራት የምችል ነገሮች ሊኖሩ ይችላሉ። ለምን አልነገርሽኝም? ይሄን ቸግሮኛል ለምን አላልሽኝም? ትናንት ደውዬልሽ አልነበር? ከኢንተርቪው በፊት ትናንትና ስደውልሽ ከትላንት ወዲያ ስንደዋወል ምንም ብር የለኝም ለምን አላልሽኝም? እኔ ሁሌ እንደዚህ ስለምሉ እኔ አሁን በቃ አፌ ራሱ እየተሳሰረ ነው። እኔ ሰውን እንደዚህ ማለት አሁን ያለኝን እቃ እየሸጥኩኝ የት እየወሰድሽ ነው ማኮ ይለኛል ልጁ። እሱ አያውቅም። ልጄ ግን እንዳይራብ ነው የምፈልገው። በመሀል ክያ ጋር ሄዳለሁ። አሁን በአለም እሷ ጋር ነው የነበርኩት። ግን እንደዚህ ነው ብዬ አልነገርኳትም። እሷን ፈራኋት። እንደዚህ ነው ብዬ አልነገርኳትም። በቃ የትምህርት ቤቱ የትራንስፖርት አለውና እሱን ነገርኳት። መንጃ ፈቃድም አለኝ፣ ግን መስራት እችል ነበረ። ብዙ ሰው ጠይቄያለሁ። አይዞሽ በጣም አሁን ቁርስ አልበላሽም? ትናንትናም ጀምሮ እራትም አልበላሽም? የሆነ ነገር ኢንተርቪው የሚቀጥለው ወይስ ምግብ ይምጣልሽ? ምግብ ትንሽ አይ ቆይ እና እንዲህ የሆንሽ ከምትቀጠይ አይ ለሱ አይደለም። እኔ እኛም አልቻልንም እንዳለ እኛ እንደንትን ለሱ አይደለም። እኔ እና መንጃ ፈቃድ እያለኝ መስራት እችል ነበረ። እንደዚህ አይነት ነገሮች የጉልበት ስራ አይደለም። አሁን ፋብሪካ ምናምን በገባ እኔ ቆመች ነው የምትይሉኛል። እሱን አስባሉ ነው ውስጥ ይሄ ቤት ኪራይ ያለፈው 23 ነበር የሚከፈለው። እግዚአብሔር ብሎ ደግሞ ጥሩ ልጅ ነው ያጋጠመኝ። ጥሩ ልጁ አይናገርም። በሚመጣውን በ23 ሁለተኛ ወሬ ነው የሚሆንብኝ። እንደዚህ ማቃቸውን እንደዚህ እስቲ ትንሽ መስራት እችላለሁ። ቆይ ረዳት አሰሩኝና ለትንሽ ጊዜ በቃ ቢያንስ ለ2 ወር ለ3 ወር ለስራ በስተ ስላቸው ማን ያሰራሻል? የሚያውቁኝ ልጆች እዛ ያለው አምቦ ያለው ብያቸው ነበር። ማን ያስጠቃሻል? ማን ነው ያሰራሽ? አንቺ ትቀልጃለሽ